ሰላም ሰላም ውድ የዩቲዩብ እና የቲክቶክ ጓደኞቼ እንደምን አላችሁ? ዛሬ እንደተለመደው የማሲንቆ ትምህርት ቁጥር 1 ይጀምራል። ማሲንቆ ከመማራችን በፊት እንዴት ነው ማሲንቆን ማወቅ ያለብን በሚለው እጀምራለሁኝ። አንደኛ የራሳችሁ ማሲንቆ ሊኖር ይገባል። ይሄ በራሴ ዲዛይን በራሴ ፈጠራ ያሰራሁት ማሲንቆ ስለሆነ ግዴታ ይሄን መምሰል የለበትም። የራሳችሁን ማንኛውም አይነት ማሲንቆ ይሆናል። ከመጀመራችሁ በፊት ማሲንቆ ማለት ይሄ ምሰሶ ይባላል። ምሰሶ ማለት ሁሉንም በቋሚ ሁሉን ነገር ቀጥ አድርጎ የሚይዝልን ምሰሶ ይባላል። ይህንኛው ደግሞ መጠምዘዣ ይባላል። ይሄ የጀስት ዘመናዊ ቤዝ ጊታር መቃኛ ነው። የኛ ባህል አይደለም፣ ግን እንደ በዚህኛው በባህል ከምንጠመዝዝ ይህንኛውን እንዲያግዘን በሚል ያስገባነው ነው። ይህንኛው ጉበን ይባላል ወይም በርኩማ ይባላል። እችኛዋ ገበታ ነች። እችኛዋ ቮሊም መጨመርና መቀነስ፣ ይህም የኛ ባህል አይደለም፣ ግን ሞር እንዲያግዘን ራሳችን የጨመርነው ነው። በተረፈ ይሄ ደጋን ይባላል ወይም መምቻ ይባላል። እነዚህን ማወቅ ነው። ይህን ካወቅን በኋላ ማሲንቆ ከመጀመራችን በፊት እችኛዋን ለምሳሌ ስልካችሁ ላይ የፒያኖ ወይም ቲዩነር ካላችሁ እሷን በኤም ቅኝት ላይ ታደርጓትና እችኛዋን ባዶዋን ማለት ነው። ስለዚህ አዲስ ጀማሪ ለሆናችሁ ነው ማሳያችሁ ማለት ነው። ከዚህ በፊት ማሲንቆ ተጫውታችሁ ወይም የምትጫወቱ ልጆች እናንተ አይደለም የሚመለከተው። አዲስ ጀማሪ እንዴት ማሲንቆ ሲጀምሩ እንዴት መጀመር እንዳለባችሁ አሳያችኋለሁ። አሁን ቁጥር በራሳችን ቁጥር ነው። ኢንተርናሽናል ቁጥር ጀስት እንደ ሙዚቃ ትምህርት ቤት ሄዳችሁ እንደተማራችሁት ሳይሆን ወይም ሙዚቃ ትምህርት ቤት የተማራችሁትን ልጆች አይደለም ይሄ ቁጥር የሚመለከተው። አዲስ ጀማሪ ለሆናችሁ ሰዎች ብቻ ነው። አሁን አዲስ ሲጀምሩ ለምሳሌ ይህንኛውን አንድ አውራ ጣታችሁ፣ ሁለት ሰከንድ ጣታችሁ፣ ሶስት እችኛዋ ደግሞ አራት፣ አምስት፣ አንድ ሁለት ሶስት አራት አምስት አንድ። ይታያችኋል። ለምሳሌ ስትነሱ አንድ ብላችሁ በቁጥር ጻፉትና ማሲንቆ መማር ለምትፈልጉ አንደኛ የጣታችሁ አቀማመጥ ሁልጊዜ ከዚህ በፊት እንዳሳየዋችሁ ጣታችሁ እንደዚህ ነው መቀመጥ ያለበት። ይህን እንደ ፒክቸር አንሱትና በዚህ መሰረት ጣታችሁን አስቀምጡት። ከዛ ከባዶ አንድ ማለት ከባዶ ማለት ነው። አንድ ሁለት ሶስት አራት አምስት አንድ ማለት ነው። ስለዚህ ማሲንቆ ሲጀምሩ በዚህ መሰረት ጀምሩ። ለምሳሌ ዜማ ቅኝቱ ይህ ትዝታ ቅኝት ነው። ትዝታ ቅኝት ማንኛውም ሰው የሚታወቅ ነው። በመዝሙርም በሙዚቃም የምናውቀው ነው ትዝታ ቅኝት ማለት። ስለዚህ ሲጀምሩ አንድ ሁለት ስለዚህ ይሄ አሁን ይሄን የጣቴን አቀማመጥ እስኪ ተነስቼ ላሳያችሁ፣ ወይም በዚህኛው ፖዚሽን ማለት ነው። አሁን ይሄ አንድ ስትጀምሩ አንድ ማለት አንድ ከባዶ አውራ ጣት፣ ሶስት አራት አምስት አንድ ከባዶ አንድ ስለዚህ ይህ ደጋናው እጃችሁን እኩል አብሮ ነው መንቀሳቀስ ያለበት ከጣታችሁ ጋር ከጣታችሁ ከአምስት ጣታችሁ ጋር እኩል መንቀሳቀስ አለበት ማለት ነው። አንድ ማለት ባዶ ነው ሁልጊዜ። ሁለት አውራ ጣት ነው። ሶስት አራት አምስት አንድ። ለምሳሌ ይህ ቅኝት ትዝታ ቅኝት ይባላል። ትዝታ ቅኝት ምንድን ነው ካላችሁኝ፣ አንዴ ትንሽ ጫፏን ትዝታ ቅኝት ልጫወትላችሁ። ትዝታ ቅኝት
ትዝታ ቅኝት በዚህ አጋጣሚ መናገር የምፈልገው ምንድን ነው? የኢትዮጵያ ኦርቶዶክስ በቤተክርስቲያን ማገልገል የምትፈልጉ እና በማሲንቆ እና በክራር የምታገለግሉ ትዝታ፣ አምባሰል፣ አንቺሆዬ ማለት ከሙዚቃ ጋር የሚያገናኛቸው ነገር የለም። ስለዚህ ማንኛውም የቤተክርስቲያን ሰንበት ተማሪ የሚያገለግል መዝሙር የሚያገለግል ክራርም ሆነ ማሲንቆ ተጫዋች ትዝታ፣ አምባሰልን፣ ባቲ ቅኝቶችን ለይቶ ማወቅ አለበት። ግዴታ ነው። ከሙዚቃ ጋር እንዳታገናኙት። ትዝታ ማወቅ ከሙዚቃ ጋር የሚገናኝ ነገር አይደለም ማለት ነው። ራሱን የቻለ የአንድ ዜማ መሰረታዊ መንገድ ማለት ነው ትዝታ ማለት። ስለዚህ አንቺሆዬም ዘሴም ነው፣ ባቲም እንደዛ ነው። አንቺሆዬም አምባሰልም ዘሴም። እነዚህን ቅኝት ዜማ ለማወቅ መዝሙሮችን ቅኝቱ እነዛ መዝሙሮች በትዝታ በአንቺሆዬ በአምባሰል ስለሆኑ ያሉት የነዛን ዜማ ለመጠቀም ግዴታ እነዚህ መሰረታዊውን እኛ ማወቅ አለብን ማለት ነው። መሰረት ተጫዋቾች ለምሳሌ ዘማሪያን ከሆንክ መዝሙሩን ዜማውን አብረ በቤተክርስቲያን እያጠናችሁት ስለምትሄዱ ዜማውን ታውቁታላችሁ። አምባሰል ሊሆን ይችላል፣ አንቺሆዬ ሊሆን ይችላል። ዜማውን ስለምታውቁት ለእናንተ ችግር የለውም። ለመሳሪያ ተጫዋች ግን አሁን ለመሳሪያ ክራርና ማሲንቆ ዋሽንት ለሚያገለግሉ ግን እነዚህን አራቱን ቅኝት ግዴታ ማወቅ አለብን ማለት ነው። አራቱ ቅኝት አንቺሆዬ፣ አምባሰል፣ ትዝታ፣ ባቲ ናቸው። ከዛ ማይኖሮች አሉ። ማይኖር ደግሞ እሱን በሚቀጥለው ቪዲዮ አሳያቸዋለሁ ማለት ነው። አሁን ትዝታ ቅኝት ይሄ ነው። ስለዚህ ለመጀመሪያ አንድ ብላችሁ ለምትጀምሩ ሰዎች ተማሪዎች በቃ ይሄ ነው። አንድ ብላችሁ ከባዶ ጀምሩ። ስለዚህ 1 2 3 4 5 1 1 2 3 4 5 1 በዚሁ አጋጣሚ ደግሞ ምንድነው ቅኝቱን አብራችሁ ልክ ቮካል እንደ ቮካል ፕራክቲስ ብታደርጉት ሞር የተሻለ ነው። ለምሳሌ በጆሮአችሁ ቅኝቱን ካወቃችሁት ቅኝቱን በድምጻችሁ እያላችሁ ጣታችሁ ጋር ለማመሳሰል ትሞክራላችሁ ማለት ነው። ለምሳሌ አሁን ደደደደደ ደደደደደ አሁን እዚህ ጋር የተሳሳተ ነገር ቢኖር በጆሮ የማወቅ እድሉ አለኝ ማለት ነው። ስለዚህ ትዝታ ቅኝት ሲጀምሩ ይሄ ነው።